በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምልጃ ጸሎት። አቤቱ አምላኬ ሆይ በዚህ የምልጃ ጸሎት በምድራዊት ክበበ መቅደስ ሆኜ ማቀርብልህን ጸሎት በሰማያዊት ክበበ መቅደስ ፊት ተቀበለኝ። አቤቱ ትዕቢተኞችን ታዋርዳቸዋለህና አገልጋዮችህ ማኅበረ መላእክት ሰይፋቸውን መዘው ሞት አይደፍርሽ፣ ሕመም አያገኝሽ፣ ችግር አይደርስብሽ የሚመስላቸው ጠላቶቼን የትዕቢተኛቸውን ብድራት ይክፈሏቸው። ይህም እንደ ቸርነት እንጂ እንደ በደል አይሁን። ነዋመ ድካም ሳይኖርባችሁ ያለማቋረጥ ተግታችሁ እግዚአብሔርን የምታመሰግኑ ማኅበረ መላእክት ሆይ በጦር ቸነፈር ከመቀጸፍ በረሃብ አለንጋ ከመገረፍ እግዚአብሔር ይሰውረን ዘንድ ለምኑልን። ቅዱስ ሚካኤልና ቅዱስ ገብርኤል ሱራፌልና ኪሩቤል ሆይ መከራ እየቀረበ ረድኤት እየራቀ የሚሄድበትን ዘመን በሽብር ላይ ሽብር የሚደራረብበትን ዓመት መከራ ላይ መከራ የሚነባበርበትን ወራት ከኛ ያርቅልን ዘንድ በቸሩ አምላክ ልዑል እግዚአብሔር ዙፋን ፊት ቀርባችሁ አማልዱን። በገጸ ሰብዕና፣ በገጸ እንስሳ፣ በገጸ ንስርና በገጸ አንበሳ የተመሰላችሁ የሥላሴ ጸወርተ መንበር አርባዕቱ እንስሳ ሆይ በኃጢአታችን ምክንያት መቅሰፍት እንዳይታዘዝብን ጠላት እንዳይሰለጥንብን የእግዚአብሔር ኃይል ጋሻ መከታ ሆኖ ይጠብቀን ዘንድ ለምኑልን። በታላቅ ክብር በፍጹም ባለሟልነት በጌታ ዙፋን ፊት በመገኘት በፍጹም ማገልገል በፍጹም ምስጋና የእግዚአብሔርን መንበር የምታጥኑ ሰማያውያን ካህናት ማኅበረ መላእክት ሆይ የማይጠቅም እንጨት ወደ እሳት ከመጣል በስተቀር ሌላ ዕድል እንደሌለው ሁሉ እኛም ከፍቅረ ነዋይና ከራስ ወዳድነት የተነሳ ጠባይአዊ ግብራችን አሳፋሪ ነውና እግዚአብሔር በቸርነቱ ብዛት ገሃነመ እሳት ከግራ ቁመት ይሰውረን ዘንድ የሁሉ ፈጣሪ እግዚአብሔርን ለምኑልን። አቤቱ የሰራዊት ጌታ እግዚአብሔር አምላክ ሆይ ስለ አብ ራሰ እሳት ሰረገላ ኪሩቤልና ስለ ጌትነት መቅደስ አገልጋዮች ካህናተ ሰማይ ሱራፌል ብለህ ሃይማኖትን አጸና ግብሩን አቀና ብለው በእኔ በአገልጋይ ላይ የሚነሱብኝን ጠላቶችን ሁሉ ሐሳባቸውን በትን፣ ምክራቸውን አምክን፣ ልባቸውንም እንደ ሰም አቅልጥ፣ እንደ ውሃም አፍስስ። አቤቱ አምላኬ ሆይ ነፍስ አወቀ፣ ከፈጣሪው ታረቀ፣ ቤቱ ደመቀ፣ ንብረቱ ሞቀ፣ ሕገ እግዚአብሔርን ጠበቀ ብለው እኔ በአገልጋይ ላይ የሚያሴሩትን ተንኮለኞችንና ሰነፎች የሆኑ ግብረ ጠል የሰይጣን ወዳጆችን ሁሉ ለመልአከ ምክርህ ቅዱስ ሚካኤል ከድንግል ማርያም መወለድን ስላበሰረ ቅዱስ ገብርኤል ብለህ ከአካባቢ ያስወግዳቸው። በየተራራው ላይ በቆላው በሸለቆ ሆኖ እንደሚጮህ አሞራ ከኔ ያርቃቸው። አቤቱ አምላኬ ሆይ ሰርቶ አገኘ በእግዚአብሔር ቸርነት ተጎበኘ ብለው ረግረህ በወዝ ብላ የሚለውን የእግዚአብሔርን ቃል ተላልፈው እጃቸውን አጣጥፈው ጉልበታቸውን ታቅፈው በሚኖሩ እኩያነ አዕይንት ጸዋጋነ አልባብ የሆኑ ጠላቶች ሁሉ በእኔ አገልጋይ ላይ በተነሳሱ ጊዜ ትእዛዝህን ጠብቆ ስለሚኖር ቅዱስ ሩፋኤልና ፈቃድን ስለሚፈጽም ቅዱስ ኡራኤል ብለህ ሰይጣናዊ ሐሳባቸውን ወደ ራሳቸው መልሰው ከጭንቀታቸውም የተነሳ በጩኸታቸው ጊዜ የሚደርስላቸው ነገድ የሚያወያቸው ዘመድ አይኑር። አቤቱ አምላኬ ሆይ ሃይማኖትን እናስለውጠው፣ ፈጣሪውን እናስክደው፣ ከፈጣሪው ዘንድ አማላጅ እናሳጣው ብለው በእኔ በአገልጋይ ላይ ጽኑ ምክር የሚመክሩ የዲያብሎስ ወገኖች የሆኑ ሁሉ ጌትነትን ደስ የሚያሰኝ ንጹሕ ቅዱስ
ሳሙኤልና ለክብረ ልዕልና ተልእኮህም ስለሚፋጠን ቅዱስ ራሙኤል ብለህ የጠላቶቼን ቃላቸውን ከመናገር ልባቸውን ከመምከር አግድ። አቤቱ አምላኬ ሆይ በኢትዮጵያና በሕዝቦቿም ላይ ክተት ሰራዊት፣ ምታ ነጋሪት ብለው በጠላትነት በሚነሱ ጠላቶች ሁሉ ላይ ለጌትነት ምስጋና ስለሚተጋ ትጉህ ቅዱስ ፋኑኤልና ለገዥነት ተግተው ስለሚያገለግሉ ቅዱሳን ማኅበረ መላእክት ብለህ ዕደ መዓትህን ዘርጋባቸው፣ ዓይንህን አትራራላቸው፣ ይቅርታም አታድርግላቸው፣ ፍርሃትንና ረዓድን ላክባቸው፣ ድንጋጤንና መንፈሰ ቅጥቃጤን አሳድርባቸው። አፋቸው ከመናገር እጃቸው ከመወርወር እግራቸው ከመብረር ይከልከል። እኒህ ጠላቶች ሁሉ የኀፍረተ ጨርቅ ይላበሱ፣ የውርደት ማቅ አሽርጠው ይላቀሱ። ከአንደበታቸው የምትወጣ ክፉ ምክራቸው እንቅፋት ትሁንባቸው። ካሰቡት አይድረሱ፣ ከደረሱበት አይመለሱ። የመጡበት መመለሻቸው፣ የተነሱበት መድረሻቸው ይጥፋባቸው። ከእኔ ከአገልጋይ ዘንድ ጸጋና በረከትህ ፈውስና ረድኤት አይለኝ። አሜን።